36% ላለው የኦሮሞ ብሔረሰብ አስተዳደር ተብሎ ዞን ሲሰጠው እዚህ ጋር ጨዋታው ተበላሸ። አያችሁ ህጉ እዚህ ጋር ነው የተበላሸው። የጨዋታው ነጥብ የተበላሸው እዚህ ላይ ነው። ልባሩ ከአንድ እግር ኳስ ተጫዋች ቡድን ውስጥ ወሳኙ ተጫዋች ገና በጨዋታው ጅማሩ በቀይ ሲወጣ ያ ክለብ የመሸነፍ ዕጣ ፈንታው ሰፊ ነው። ወይም ደግሞ አንድ ቡድን በጊዜ አንድ ወሳኝ ተጫዋች ሲጎዳበት የመሸነፍ ድሉ ሰፊ ነው። ለአማራ ክልል መጎዳት ለአማራ ክልል መቁሰል መድማት ይሄ የኦሮሞ ብሔረሰብ ዞን የተባለው ነው። ይሄን አስተዳደር ማፍረስ እና ይሄን ዞን አፍርሶ በወሎና በሸዋ ክፍለ ሀገር ስር አድርጎ በኦሮሚያ መጠቀም የሚችለው በኦሮሚያ እንጠቀም ማድረግ ይችላል። ችግር የለም። አማራ ክልል እንደምታውቁት ሁሉንም ብሔረሰብ ያዘ ነው። ለሁሉም ብሔረሰብ ተመሳሳይ ጥቅም ያገኝ ዘንድ የቋንቋን ቫልዩ የቋንቋን ልዩነት ጣም የተረዳ ህዝብ ስለሆነ አስተዳደር ክልሉም በዛ የተዋቀረ ስለሆነ ችግር የለም። ነገር ግን አስተዳደር ብሎ የኦሮሞ ብሔረሰብ አስተዳደር ዞን ብሎ መሰየም ይሄ እጅግ በጣም አደገኛ ነው። ከሁሉ መፍረስና መበተን ያለበት ዞን ነው። አንደኛ ለዞኑ አስተዳዳሪዎች ከወረዳ እስከ ዞን ድረስ የሚመጡ ሰዎች በሙሉ ከወለጋ ነው። የዛ አካባቢ ስነልቦና የሌላቸው ናቸው። ይሄንን አጥፊ ኃይል በቴክኒክም በገንዘብም በትርቅም በስንቅም የሚደግፉ ናቸው። ሁለተኛ በዚህ አስተዳደር ውስጥ ምን እየሰራ እንደሆነ የአካባቢ ተወላጆች በትክክል ይናገራሉ። እኛም በአጋጣሚ ሄደን ባየናቸው ክስተቶች ተረድተናቸዋል። አካባቢው ክልሉ ፍራጃይል ለማድረግ የተዋቀረ ስለሆነ የዞን አስተዳደሩ ይሄንን ማፍረስ ለነገ ሊባል የማይገባው ስራ ነው። ስለዚህ ለዚህ ህዝብ እፎይታ እንሰጣለን የምትሉ ከሆነ ይሄን ዞን ማፍረስ የዞን አስተዳደር ማፍረስ ግዴታ ነው ብዬ